ቶሚ እንደወጣ ቀረ፣ ተገድሎ ተገኘ። እንደዚሁንም ደግሞ ሉሊት እጅግ በጣም ተደናገጠች፣ እጅግ በጣም ተሰማት ማለት ነው። ምክንያቱም ከሱ ውጪ የሚረዳኝ እንደሱ ቀና ልብ ያለው የለም ብላ እጅግ በጣም ተሰምተዋታል። እንግዲህ የሱ አሟሟት ለምን እንዴት እንደሞተ ግን እኔ እንጃ። ምክንያቱም ሉሊት እስካላስገደለችው ድረስ ያው ቴዲ አስገድሎት ይሆን አይሆን ደግሞ እስቲ አብረን የምናየው ይሆናል። መሲ የስንት አመት ስጠብቀው የነበረ ፍቅረኛዋ ወይም ደግሞ አንቺ አተኝም እኔ አይሻለሁኝ ሩቅ መስለሻለሁ ቅርብ ነኝ ብሎ ሲያወራት የነበረው ፍቅረኛዋ ቴዲ ሆኖ ተገኘ ማለት ነው። ቴዲ ማለት እንግዲህ ከሉሊት አብሮ የሚሰራ የሉሊት የቀድሞ ፍቅረኛ የነበረ ማለት ነው። ነገር ግን ከሉሊት አብሮ መሆን አንድ መሆን ነው የሚመኘው። ነገር ግን እሷ እሺ አላለችውም። ገንዘብ ያው እንደምትፈልግ ለገንዘብ ብላ እንደምትኖር ነው የነገረችው። በዚህም የተነሳ ተናዶ መሲን ማንነቱን ነገራት። መሲ ግን በጣም ተሰምተዋታል። ምክንያቱም እስካሁን ድረስ እየተጫወቱብኝ ነበር የሚል ነገር ነው የተሰማት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተናፋቂ የሆናችሁ የአይሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያለ ህዝነት ረዲት አይለያችሁ፣ ወላሂ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያደርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያድርገን። በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን ብላችሁ ነው አይሻ ነኝ። እንግዲህ እንደምታዩት የሉሊት ባል ቶሚ ተገድለዋል ማለት ነው። እንግዲህ ማን ነው የገደለው የሚለው ነገር ራሱ በጣም ግራ ያጋባል ማለት ነው። እኔ ግን ቴዲ እሷን ሊበቀላት ፈልጎ ያደረገው ይመስለኛል። ምክንያቱም ወንድሙም የገደለችው እሷ ስለሆነች፣ ነገር ግን እሱ ደግሞ ጥቅመኛ መሆኗን ሲያይ ለሱም እንደማጠቅመው ሲያል እንደውም ከሚገለው እውነቱ ቢነግረው ይሻል ነበረ፣ እሱ ገሎት ከሆነ ማለት ነው። ነገር ግን እሷ ሊበቀላት ብሎ እኔ አድርጎት ይሆናል የሚል ነገር ነው ያለኝ ማለት ነው። ሌላው ለመሲም ደግሞ እሱ መሆኑን ነገራት፣ ያው የሚያወራት የነበረው ማለት ነው። ነገር ግን በጣም ተናዳለች። ያ ሁላ ሚስጥር ያ ሁላ ነገር ሲያወራለት የነበረው እሱ ነው ወይ ተጫወቱብኝ ብላ ማለት ነው። ሌላው ደግሞ እንግዲህ ያው ኑንያት ናት። ኑንያት ደግሞ የሚስጥር ወረቀቷ ወይም ደግሞ ያው HIV እንዳለባት የሚነግር ወረቀት ወስዳባት ነበረ። ልታየው እንግዲህ አልሰጠቻትም ማለት ነው፣ በጥፊ በምን ምክንያቱም የህይወቴ ጉዳይ ነው ብላለች ማለት ነው። እኔ ግን አዶኒ መልሶ ስለሚወዳት ሰጣት እንጂ ስለ ወረቀቱ ቢያቅ የሚያጣራ ይመስለኛል። ይሄ ነገር እውነት ነው እውነት አይደለም የሚለው ነገር ማለት ነው። ሌላው መሲ ራሱ እንግዲህ ያው የሉሊት የቀድሞ ፍቅረኛ እንደነበረ እንደዚሁም ደግሞ በደንብ ከሷ ጋር ያለው ነገር ቢያስረዳትና ከመሲ ጥሩ ጓደኛሞች ቢሆኑ ከቴዲ ቢያንስ በኑንያት ያደረገችው ነገር ራሱ ይነግራት ነበረ ማለት ነው። ቢያንስ ኑንያት ትረጋጋ ነበረ። እንግዲህ አሁን እሷ ያው HIV እንዳለባት ነው አድርጋ ነው የምትወስደው ማለት ነው። እና ሌላው እንግዲህ የቶሚ የመጣው ልጅ እንደዚሁንም ደግሞ እንግዲህ አዶኒ ሁለታቸው እንግዲህ እንደሚወዷት ነው ማለት ነው። አዶኒ እጅግ በጣም ይወዳታል። ያ የቶሚም ልጅ ደግሞ እንግዲህ በጣም እንደሚወዳት ነው ማለት ነው። እሷ ግን የበለጠ የቶሚ ልጅን የምትወደው ነው የሚመስለኝ ማለት ነው ከሁኔታዋ። ነገር ግን አዶኒ ደግሞ እጅግ በጣም ስለሚወዳት ለእሷ በጣም ነው የሚያስብላት ማለት ነው። እና መጨረሻቸው ማን ነው የምትመርጠው የሚለው ነገር ደግሞ ያው ምን ይሆናል ማለት ነው። እንግዲህ በጣም ነገረ ሁላ ውስብስብ እየሆነ ነው። በተለይ የቶሚ መሞት እሱ ሞቶ እንዴት አድርገው ነው የሚሰሩት የሚለው ነገር አላቅም። ነገር ግን ያፌት በዚህ ነገር ላይ ያፌት የሚኖርበት ይመስለኛል ማለት ነው። ያ ማለት ቶሚ ሞቶ ቶሚ ያው ልበቀና የዋህ አይነት አድርጎ ነበረ ያው እንትን ሲል የነበረው። ነገር ግን ያጎቱ ያ ወንድሙ የገደለችው ሉሊት መሆኗ ኑንያት ያስጠለፈችው ሉሊት መሆኗ ሚስቱ መሆኑ እያንዳንዱ ነገር አውቆ ቢገደል እንኳን የተሻለ ነበረ ማለት ነው። ቢያንስ የነበረው ስሜቱ ወይ ደግሞ ይሄ ሁላ ነገር ሲሰማ የክፋት ጥግም ቁጥጥር አቅቶት እንኳን ሞቶ ቢሆን ይሻል ነበር። እንግዲህ ያው ምን ሰምቶ ነው የሞተው? እንደዛ ምን እንዳደረገው ደግሞ የምናውቀው ነገር የለም። እንግዲህ ያቺ መሲ ጽፋለት ሜሴጁ እንኳን ይየው አየው
ያወቀን ነገር የለም ማለት ነው። እንግዲህ ሉሊት በጣም ደንግጣለች፣ በጣም ፈርታለች። ምክንያቱም የሰራችው ክፉ ነገር በጣም አሳዶ ነው የሚይዛት። አዶኒ ራሱ ጠርጥሯት የተከታተላት ነው። ክፍሏ ላይ ራሱ ያው ድምጽ መቅጃ ነው ያስቀመጠባት። እሱ ካስቀመጠ በኋላ በነገራችን ላይ የተለየ ያወራችው ነገር ምናምን ነገር የለም ማለት ነው። አላወራችም። ሌላው ደግሞ ያፌት እጅግ በጣም የሷ ክፋት የሚያውቅ ይመስለኛል። የሉሊት ክፋት ማለት ነው። ለምን ያው ከዚህ በኋላ ተጀማመረ እያላት ነበረ ማለት ነው። የሆነ የሷ ነገር የሚያውቅ ነገር ቢኖር ነው ማለት ነው። በሰዎች የምታደርገው ነገር የአዶኒ አባት ራሱ እሷ እንደገደለችው ያወቀ ይመስለኛል። እንግዲህ እሷ እንዴት እንደምትሆን እናያለን። ምክንያቱም ያም ጓደኛዋ እኔ ማትፈልጊ ከሆነ በቃ ትቼሻለሁ፣ ለሚፈጠረው ነገር ራስሽ አዘጋጂ ብለዋታል። በጣም በጣም ደግሞ የሚገርመው ማለት ነው እሷ የሆነ የዘራችሁን ምታጭድ ይመስለኛል። አንደኛ ነገር ቶሚ በህይወት ባይኖር በምድር ላይ ያው ይሄ ቴዲ የምትመርጠው የምትፈልገው ይመስለኛል። ምክንያቱም ያ ፍቅረኛዋ አብሮ ስራ የሚሰራ የምታዘው ሰው ነው። ነገር ግን ባሌ ልትሆን አትችልም ነው ያለችው። ነገር ግን አሁን ቶሚ ተገድሎ ግን ከሱ በምን ቀን ነው ያን ውሳኔ የነገርኩት ምትል ይመስለኛል ማለት ነው። እና የእጇ ነው ያገኘችው ማለት ነው። ሌላው እንግዲህ ልጇ ናት ማለት ነው። ኤልሻዳይ በጣም የተመቸ ነገር ቢኖር የእንትና የገጠሩ ልጅ ወይም ደግሞ የነመሲ ወንድም ነው ማለት ነው። እንግዲህ እንደ አንድ ቀና ወንዳ አስተሳሰብ እንደዚህ የሚከታተሉኛሉ ምናምን ስትለው ዝም ብለው አይከታተሉሽ፣ ምክንያቱም አንቺ ያቅሻለሁ ምን አይነት ሰው እንደሆንሽ ብሎ ዝም አላላትም። እስቲ እውነቷ ነው አይደለም ብሎ ተከታትሎ ያ የሚያስቸግሯት እንግዲህ ጠፍጥፎላታል ማለት ነው። ከዛ ወይኔ አላስተረፈውም ብላ ስትል ራሱ ገረመኝ። ገና ከሚያስቸግራት ነገር ገላግለዋት ራሱ ገና ለሱ አዘነች ወይ ብዬ ማለት ነው። ግን ከነሱ ጋር ምን እንዳገናኛት ምን ስታረግ ነው ወይስ ከነሱ ጋር ምንድነው ስራው የሚለው ነገር ራሱ ያው አንዴ መታየቱ አይቀርም። ፓርት ስንት ላይ እንደሚያመጡት ባላቅም ማለት ነው። እና በጣም ደስ የሚለው በሆነ ነገር አግኝተዋት ነው ብላለቻት ኑንያት ይቅርታን እንድትጠይቃት ያደረገው ነገር ደስ ይላል ማለት ነው። ምክንያቱም እውነቱ ነው። ከመሬት ተነስታ ትዘልፋለች፣ ትናገራለች። ሁለተኛ ነገር ደግሞ የራሷ እያረረባት የሰው ታማስላለች አሉ። ራሷ ገና ነገር ስራዋ ከወንዶች ነው። ነገር ግን ለዛች ልጅ ደግሞ ለምን ከወንድሞች ሄድሽ፣ ለምን ከነሱ ሄድሽ ብላ ስትወቅሳት ነበረ። ለዛም ነው የራሷን ሳታቅ ብሎ ያው ይቅርታ እንድትጠይቅ ያደረጋት ማለት ነው። እና በጣም ነው በነገራችን ላይ እንግዲህ ያው እንትን የሚለው ነገር ስራው ደስ ይላል ማለት ነው። የሆነ ትክክለኛ ነገር ነው። የሆነ ነገር ልክ እንዳልሆነ ካየ ወይም ደግሞ መሆን የሌለበት ነገር መሆን ያለበት ነገር ቆፍጠን ብሎ የሚያደርግ ነገሩ ደስ ይላል። የሆነ አንዳንድ የገጠር ሰው እኮ ሰው የሆነ በቃ ምንም ማያቅፋር ምን አድርጎ ያየዋል። ይሄ ልጅ ግን ከአቋሙ ምንም እንትን አይልም፣ ፍንክች አይልም። የሆነ አስተሳሰቡ በጣም ጠንካራ ነው ማለት ነው። እንግዲህ የዚህ ድራማ ያው መጨረሻው እንዴት ነው የሚሆነው? እያንዳንዳቸው መጨረሻቸው በምንድን ነው የሚያልቀው? እንዳውም ሊያልቅ ደረሰ ወይ ሁላ ብዬም ነበር። በተለይ የቶሚ መሞት እንዴት ሊሆን ይችላል ምናምን ነገር ብዬ ነበረ። ግን ያው አሁን ሳስበው ግን ያው የያፌት መምጣት ይመስለኛል ማለት ነው። ያፌት ያው ይሰራዋል። ያፌት እንደዚህ አይነት ፍጥጫ የሆኑ ድራማዎች ለመስላት አንደኛ ነው። ከሉሊት ጋር እንግዲህ ፊልም ማለት ነው። ሉሊት እንግዲህ የእጇ ነው የምታገኘው። በተለይ ይሄ ክፋት ነገር ያደረገችው በገዛ ልጇ መሆኑን ራሱ ስታውቅ ኑንያት የሷ ልጅ መሆኑ ስታውቅ፣ በነገራችን ላይ ኑንያት ልጇ ናት። እሷ ግን የቴዲና የሷ ይመስሉኛል። ያ ማለት የቱሚ ልጅ አትመስለኝም ኑንያት ማለት ነው። እና አንዳንዴ ክፋት መጥፎ ነው። ይሄው አሁን ልጁ ወደዋት ነበረ እና ልጁ ቢወዳት እንኳን ዞሮ ዞሮ የራሷ ልጅ ነበረች። ሀብቱ ምኑ ሁሉም ነገሩ የራሷ የሚሆን ነበረ። ግን የሆነ ስግብግብነት ነው፣ ስትስገበገብ ነው ማለት ነው። እና አንዳንዴ ይሄ የሚያስተምረው አንዳንዴ ሰዎች መልካም ሆነው ጥሩ ነገር በቀጥታ ማግኘት እየቻሉ ግን በክፋት ደግሞ በሆነ በቃ በጀርባን ለማግኘት ደግሞ ሌሎችን ዋጋ ያስከፍላሉ፣ ክፋትን ይሰራሉ። ነገር ግን ያ ነገር አያገኙትም ወይም ደግሞ ያ ነገር ባሰቡት ልክ አይሆንም ማለት ነው። ለምን አስቡ የተነሱት ክፋት ስለሆነ ማለት ነው። እና አንዳንዴ መልካም መሆን የሚያስከፍል መጥፎ ዋጋ ስለሌለ መልካም እንሆን።
እንግዲህ ቀጣይ እንዴት ነው የሚሆነው አብረን ምናይ ይሆናል። ሰላማችሁ ይብዛልኝ።